በዚህ ቪዲዮ በ5 ደቂቃ 5 ማስተር ካርድ እንዴት እንደምታወጡ አንድ ባንድ አሳያችኋለሁ። ገንዘብ ኖሮት ውስጡ ገንዘብ ኖሮት መጠቀም አትችሉም ይላችኋል ማለት ነው። ምን ማለት ነው? ከፈለጋችሁ በአቢሲኒያ፣ ከፈለጋችሁ በቴሌብር፣ ከፈለጋችሁ በንግድ ባንክ እንዴት አድርጋችሁ መክፈት እንደምትችሉ አንድ በአንድ ስቴፕ አሳያችኋለሁ። ሰው ከፍቶላችሁ ስትገቡ እንደዚህ ታገኛላችሁ። መጀመሪያው ዳሽቦርድ እንደዚህ ያሳያችኋል። አሊባባ ላይ፣ አሊ ኤክስፕረስ ላይ፣ አማዞን ላይ ጌም መግዛት ብትፈልጉ የተለያዩ ነገሮችን በራሳችሁ ኢንተርናሽናል የሆኑ ፔመንቶችን ማድረግ ከፈለጋችሁ በዚህ ማስተር ካርድ ከፈለጋችሁ ቪዛ ካርድ። ይህንን ማስተር ካርድ ለማውጣት የሚያስፈልጋችሁ ግን ምንድነው? ናሽናል አይዲ። በምትፈልጉት ቋንቋ ማለት በአማርኛ ራሳችሁ የምትከፍቱት። ቡና ማን ነኝ የተለያዩ ከቢዝነስ ጋር የተያዙ ከቴክ ጋር የተያዙ እኔ ራሴ በግል ኤክስፒሪየንስ ያደረኳቸው ነገሮች በጠቅላላ እዚህ ቻናል ላይ ቡና ማን ላይ በደንብ ሼር አደርጋችኋለሁ። የተለያዩ ነገሮች፣ ሀሳቦችን፣ አይዲያዎችን፣ ኤክስፒሪየንሶችን የምሰራቸውን ነገሮች አንድ በአንድ በጠቅላላ እዚህ ላይ ሼር አደርጋችኋለሁ። ቲክቶክ ላይ ቡና ማን የሚባል አካውንት አለን። ኦልሞስት ከ22000 በላይ ፎሎወር ነው ቲክቶክ ላይ ያለን። እኔ ለሁለት ዓመት ተኩል በላይ ስጠቀምበት የነበረውን ማስተር ካርድ አንድ በአንድ አሳያችኋለሁ። በጣም ቀላል ነው፣ ለአጠቃቀም የሚመች ነው። ኦልሞስት ብዙ ማስተር ካርዶችን ከ5-6 በላይ የሆኑ ማስተር ካርዶችን ተጠቅሜ ያለው በቃ ኦልሞስት አክሳሪ ናቸው። ልክ የሆነ ጊዜ ይሰራል፣ የሆነ ጊዜ አይሰራም፣ ለሆነ ጊዜ ይጠቀማሉ። ልክ ደግሞ እየተጠቀማችሁ ገንዘብ ኖሮት ውስጡ ገንዘብ ኖሮት መጠቀም አትችሉም ይላችኋል ማለት ነው። ምን ማለት ነው? እናንተ ብራችሁን ወደ ዩኤስዲቲ ቀይራችሁ ከዛ ለማስተር ካርድ ካፍራችሁበት የሆነ ነገር ለመግዛት እየተጠቀማችሁበት ድንገት ሰደርሊ ተነስቶ አይሰራም፣ ዝግ ነው ይላችኋል። ሰው ይህንን ነገር የቀረፈልኝ ኦልሞስት ይሄ በስፖንሰርሺፕ አይደለም፣ ባይዙ ስጠቀምበት የነበረውን ነገር ነው። በሌላም ቪዲዮ ሼር አድርጌያችኋለሁ። አሁን ግን በደንብ እያንዳንዱ ዲቴል አሳያችኋለሁ። በጣም ቀላል ነው፣ ለአጠቃቀም የሚመች ነው። ይህንን አካውንት ሰብስክራይብ ማድረግ እንዳትረሱ። አዲስ አካውንት ነው። እንዴትም ብለን ወደ 1000 እናስገባዋለን ከእናንተ ጋር። አሁን ሰብስክራይብ ባታረጉ ትንሽ ቆይታችሁ ሰብስክራይብ ማድረግ አይቀርላችሁም። ሰው ከአሁኑ ሰብስክራይብ ብታደርጉ ጥሩ ነው። ሰው ይህንን ማስተር ካርድ ከ2 ዓመት ተኩል በላይ ስጠቀምበት የነበረው ማስተር ካርድ ነው። በጣም ቀላል ነው። ከፈለጋችሁ ማስተር ካርድ፣ ከፈለጋችሁ ቪዛ ካርድ በምትፈልጉት ቋንቋ ማለት በአማርኛ ራሳችሁ የምትከፍቱት። በዛ ላይ ደግሞ ለመግዛት ብትፈልጉ በራሳችሁ አካውንት ከፈለጋችሁ በአቢሲኒያ፣ ከፈለጋችሁ በቴሌብር፣ ከፈለጋችሁ በንግድ ባንክ እንዴት አድርጋችሁ መክፈት እንደምትችሉ አንድ በአንድ ስቴፕ አሳያችኋለሁ። ሰው ቅድም እንዳልኳቸው ይህንን ማስተር ካርድ መጠቀም ከጀመርኩ ኦልሞስት 2 ዓመት ተኩል በላይ ሆኖኛል። ያለምንም ጭቅጭቅ ጀስት በቃ እኔ በምፈልገው ጊዜ ለምፈልጋቸው ነገሮች በጠቅላላ ዲፖዚት እያረኩ ከፈለኩ ለ3-4 ሰዎች ራሱ አካውንት ከፍቼላቸዋለሁ። በዛው በአንድ ማስተር ካርድ በራሳችሁ ማስተር ካርድ ለብዙ ሰዎች አካውንት መክፈት ትችላላችሁ። በጣም ቀላል የሆነ ማስተር ካርድ ነው። ማስተር ካርድ መጠቀም ስትፈልጉ ለምንድን ነው ማስተር ካርድ መጠቀም የምትፈልጉት? አሁን ለምሳሌ ኢትዮጵያ ውስጥ ሆናችሁ ፔመንት፣ አሁን ለምሳሌ ኢንተርናሽናል የሆኑ ስራዎችን ስትሰሩ ግዴታ ፔመንታችሁ በቃ ወይ ባንክ አካውንት ያስፈልጋችኋል፣ ወይ ቪዛ ካርድ ወይ ማስተር ካርድ ያስፈልጋችኋል። በቃ ኢንተርናሽናል የሆነ ፔመንት የምትቀበሉበት ካርድ ያስፈልጋችኋል። ኢትዮጵያ ውስጥ የተለያዩ ፔመንቶችን ለመቀበል በጣም ብዙ ልጆች ዋጋ ሲከፍሉ ያለው በቃ ወይም ደግሞ እንዴትም ብለው ሎኬሽን ቀይረው ይከፍቱና ከዛ ላ በአይፒ አድሬሳቸው ፋይንድ ከተደረገ በኋላ አካውንቱ ብሩን ይዞባቸው የተዘጋባቸው ሰዎች በጣም ብዙ ሰዎች ነው የማውቀው። ሰው የማይዘጋባችሁ እዚሁ ኢትዮጵያ ውስጥ ሆናችሁ አክሰስ ማድረግ የምትችሉ። ሲቀጥልም ደግሞ አሁን ለምሳሌ አሜሪካ ላይ ሄዳችሁ እቃ መግዛት ብትፈልጉ የተለያዩ በቃ ኢንተርናሽናል የሆኑ ፔመንቶችን አሊባባ ላይ፣ አሊ ኤክስፕረስ ላይ፣ አማዞን ላይ ጌም መግዛት ብትፈልጉ የተለያዩ ነገሮችን በራሳችሁ ኢንተርናሽናል የሆኑ ፔመንቶችን ማድረግ ከፈለጋችሁ በዚህ ማስተር ካርድ ኢትዮጵያዊ የሆኑ ልጆች ነው የሰሩት። እዚሁ ኢትዮጵያ ውስጥ ያሉ ልጆች ነው ይህንን ዲቨሎፕ ያደረጉት። አት ኤኒ ታይም እናንተ ጥያቄ ቢኖራችሁ ቴሌግራም ሰፖርታቸው ላይ ገብታችሁ ማግኘት ትችላላችሁ። በጣም ቀላል ነው። ማስተር ካርድ ለምን ያስፈልጋቸዋል? አሁን ብዙ ሰዎች ማስተር ካርድ አለኝ ለማለት አይደለም። ማስተር ካርድ የሚያስፈልጋችሁ ማስተር ካርድ ለምንድን ነው የምትፈልጉት? ለምንድን ነው ማስተር ካርድ የምትፈልጉት? ቱ ቢ ኦነስት ኮርስ ለመግዛት ነው፣ ቃለ ማዘዝ ነው፣ እንትን ለመቀበል ነው፣ ገንዘቦችን ለመቀበል ነው፣ ለሰው ለመላክ ነው፣ ወይም ደግሞ ውጭ ሀገር ዘመድ ካላችሁ ለነሱ
ለነሱ ለመክፈል ነው ወይም ደግሞ እዚህ ኤምባሲ ቀጠሮ ካላችሁ ወይም ለኤምባሲያችሁ ለመክፈል ፈለጋችሁ ለምንድን ነው ማስተር ካርድ መክፈት የፈለጋችሁት? ምክንያቱም ይዛችሁት የምትቀመጡት ዶላር ነው። ገብቷችኋል አይደል? ሶ ይሄንን ይዛችሁ የምትቀመጡትን ማስተር ካርድ ላይ የምታስቀምጡትን ዩኤስዲቲ ወይም ደግሞ ዶላር ዝም ብላችሁ አይደለም ለምትፈልጉት ፐርፐዝ ብቻ ሲሆን ነው ማስተር ካርዱን መጠቀም ያለባችሁ። ሶ አሁን ለምሳሌ እቃ ኦርደር ማድረግ ፈለጋችሁ ወይም ደግሞ በቃ ለኢንተርናሽናል የሆነ ፔመንት ቅድም እናልኳችሁ ለምሳሌ ስኩል ፊ ካለባችሁ ወይም ደግሞ በቃ የሆነ ኮርስ አያችሁ መግዛት ፈለጋችሁ አይደል? ከማስተር ካርዳችሁ ላይ መክፈል ትችላላችሁ ቀላል። ሶ ለምትፈልጉት ኢንተርናሽናል ፔመንት በጠቅላላ ማስተር ካርድ ያስፈልጋቸዋል። ምክንያቱም ኢትዮጵያ ገና ናት፣ ከሌሎች ዓለሞች ጋር ኮኔክት አልሆነችም በፔመንት ኢቨን እዚህ ሀገር ራሱ አይታችሁ ከሆነ ዋሌት ቱ ዋሌት ራሱ ገና ነው። አሁን ለምሳሌ ከቴሌብር ኤምፔሳ ወይም ደግሞ ከኤምፔሳ ኢብር ምና ዋሌት ቱ ዋሌት ገና አልተጀመረም። ኢቨን ሌላ ኢንተርናሽናል ፔመንት እንኳን ለመቀበልና ለመላክ ቀርቶ ብዙ የሚቀረን ነገር አለ። ከዛ አንጻር እንደ ሀገር ብዙ የተበደልናቸው ነገሮች አሉ። አሁን ለምሳሌ ኬንያ፣ ናይጄሪያ፣ ደቡብ አፍሪካ በቃ እዚህ ጎረቤት ሀገሮች እንኳን ብትሄዱ ኢንተርናሽናል ፔመንት ለመጠቀም በጣም ቀላል የሆነ አክሰስ ተፈጥሯል። ሰው እኛ እዚሁ ሀገር ሆነን ይህንን ነገር ያመቻቹልን ወይም ደግሞ በቃ ፕላትፎርሙን የፈጠሩ ልጆች አሉ። እኛ ለምንፈልገው ፐርፐስ መጠቀም እንዴት እንዳለብን ማወቅ አለብን መጀመሪያ። በመቀጠል ደግሞ ማስተር ካርድ ለማውጣት ምንድን ነው የሚያስፈልጉ? በጣም ብዙ ሰዎች ፓስፖርት ይላሉ። አፖች አሉ በቃ ፓስፖርት የሚጠይቁ የተለያዩ ነገሮች የሚጠይቁ እንትኖች አሉ። ግን በጣም ቀላል ነው። በዚህ ይሄንን ማስተር ካርድ ለማውጣት የሚያስፈልጋችሁ ግን ምንድን ነው? ናሽናል አይዲ ዳትስ ኢት። ፓስፖርትም መቼም ናሽናል አይዲ ሳይኖራችሁ ፓስፖርት አይኖራችሁ ማለት ሰው ናሽናል አይዲ ወይም ደግሞ የቀበሌ አይዲ ወይም ደግሞ በቃ ናሽናል አይዲ ካላችሁ በጣም በቂ ነው። በናሽናል አይዲያችሁ ራሳችሁ መክፈት ትችላላችሁ። ሌላ ምንም ያስፈልጋችሁ ነገር የለም። በጣም ቀላል ነው። ስቴፑን አሳያችኋለሁ እና ራሳችሁ አክሰስ ማድረግ የምትችሉት ነው። ቅድም እንዳልኳችሁ ያው ከዚህ በላይ አላዘጋችሁም። ቀጥታ ወደ ቪዲዮ ነው የምገባው። አንድ በአንድ አሳያችኋለሁ። ግን ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ የደወል ምልክቶትን እዚህ ጋር አስቀምጣችኋለሁ። ሰብስክራይብ ማለት በጣም ብዙ ከቴክ ጋር የተያዙ ነገሮችን ሼር አደርጋችኋለሁ። በዚህ ቪዲዮ ብዙ ነገር እንደምትጠቀሙ ተስፋ አድርጋለሁ። ቪዲዮ እንግባ ማለት ነው። ሶ ዌብሳይቱ ምንድነው? yeneCard.com ነው። የኔ ካርድ ይመጣልኛል ለኔ ያው ከዚህ በፊት ስለተጠቀምኩ ይመጣል። ቅድም እንዳልኳችሁ ኦልሞስት ከሁለት ዓመት ተኩል በላይ ስጠቀመው የነበረው ማስተር ካርድ ነው። ያለምንም በቃ ጭቅጭቅ ብሬን ይዞ አልጠፋ። ያለውን ነገር በሙሉ እዛው እንዳለልኝ ነው ያስቀመጠው። እዚህ ጋር ስትገቡ መጀመሪያ የኔ ካርድ ይላችኋል። ከዛ ሎጊን ይላል፣ ሳይን አፕ ይላል፣ ጌት ዩር ቨርቹዋል ካርድ ኢን ሰከንድ ይላል። ከዛ ለምንድን ነው ቅድም እንዳልኳችሁ ለምንድን ነው የምትፈልጉት ማስተር ካርዱ? ለፕሌይስቴሽን ነው፣ ለሼን ነው፣ ፕራይም ላይ ገብታችሁ ለስፖቲፋይ ነው፣ ለቲኬት ለመክፈል ፈልጋችሁ ነው፣ ለአማዞን ነው፣ ለኔትፍሊክስ ነው፣ ለሼን ነው። ቅድም እንዳልኳችሁ ለምትፈልጉት ፐርፐዝ በጠቅላላ ይሄ ዌብሳይት መሆን ይችላል። ወደ ታች ስትገቡ የምትፈልጓቸውን አክሰሶች ቨርቹዋል ካርድ ነው እያንዳንዱ ነገር ዲቴይል ይነግራቸዋል። እዚህ ጋር ተቀምጦላቸዋል። በጣም የሚገርመው ነገር ይህንን ዌብሳይት የሰሩት የዚህ ሀገር ልጆች ናቸው እና ቅድም እንዳልኳችሁ ምንም ነገር ሀፕን ቢያደርግባችሁ ደውላችሁ ቴሌግራም ሰፖርት ላይ መጠየቅ ትችላላችሁ። እዚህ ጋር ሶሻል ሚዲያቸው አለ እንደምትመለከቱት። ከዛ ላይ ቴሌግራም ሰፖርታቸውም አለ። እዛ ላይ ሄዳችሁ እንትን ማናገር ትችላላችሁ ችግር ቢያጋጥማችሁ። እኛ አሁን እናደርጋለን ሳይን አፕ እናደርጋለን ማለት ነው። ከፍቶላችሁ ስትገቡ እንደዚህ ታገኛላችሁ። መጀመሪያው ዳሽቦርድ እንደዚህ ያሳያችኋል። ከዛ ላይ አድመን ይላል፣ ከዛ ላይ ትራንስፈር መን ይላል፣ ከዛ ላይ ማይ ፕሮፋይል ይላል፣ ከዛ ላይ ጊፍት ካርድ ይላል፣ ከዛ ላይ ምናምን እያለ KYC ምናምን እንትን ማለት ያለባችሁን በጠቅላላ ያስቀምጣችኋል ማለት ነው። ልክ መጀመሪያ እንትን ስትሉ አድመኒ ነው ገንዘብ እንዴት አርጋችሁ አድ እንደምታረጉ ያሳያችኋል። እዚህ ጋር የሚያስቀምጥላችሁ ያው በእለቱ ምንዛሬ ነው የሚያስቀምጥላችሁ። ያው አይ ሆፕ በባንክ እንደማትጠብቁ እርግጠኛ ነኝ አይደል? በባንክ አትጠብቁም፣ በባንክ ምንዛሬ ማለት ነው። እዚህ ጋር እነሱ ራሱ ያመቻቹታል። ለምሳሌ እናንተ በኮሜርሻል ነው፣ በባይናንስ ነው፣ ቴሌብር ነው፣ አዋሽ ባንክ ብር ነው እዚህ ጋር ያስመርጣችኋል። ከዛ በኋላ ምንድነው ለምሳሌ ምን ያህል ነው እናንተ መግዛት የፈለጋችሁት? ለምሳሌ 100 USD ነው እንበል። 100 USD ነው የምፈልገው ስትሉት ኢንተር አማውንት ስትሉት እዚህ ጋር ኤክስቼንጅ ሬት ያስቀምጥላችኋል። ለምሳሌ 1 USD ማሰብላችሁ በ180 ብር ነው ይላችኋል ማለት።
ከዛ ላይ ፊ ቻርጅ አለ እዚህ ጋር። ከዛ ላይ አማውንት አለ የሚያመጣውን። ከዛ አጠቃላይ ብቻ እዚህ ጋር ቶታል አማውንቱን ያስቀምጥላቸዋል። ሰው $100 ከፈለጋችሁ ያው በእኛ 20509 ብር ይመጣል ማለት ነው። ሰው ለምሳሌ የፈለጋችሁት $500 ነው እንበል። $500 ነው እንበል። ሰው $500 ስትፈልጉ በቃ እዚህ ጋር እናንተ የምትጠበቀባችሁ የምን ያህል እንደፈለጋችሁ ነው እዚህ ጋር የምታስቀምጡት። ከዛ ላይ እያንዳንዱን አንድ USD በ180 ቅድም እንዳልካችሁ ከዛ ላይ 100,545 አርጎ ያስቀምጣላችኋል። የትራንዛክሽን ሊሚት አለው ዴይሊ ሊሚቱ ምን ያህል እንደሆነ ምናምን እዚህ ጋር ያስቀምጥላችኋል። እናንተ ራሳችሁ ኢንጌጅ ስታደርጉ እያንዳንዱን ነገር መረዳት ትጀምራላችሁ። ፕሮፋይላችሁ ላይ ትገባላችሁ ማለት ቀጥታ። ፕሮፋይላችሁ ላይ ስትገቡ እንደዚህ ያመጣላችኋል ማለት። ፓስወርዳችሁን መቀየር ከፈለጋችሁ ከረንት ፓስወርዳችሁን አዲስ ፓስወርዳችሁ ምናምን አድርጋችሁ እዚህ ጋር ትንትላላችሁ። ከዛ ላይ ቅድም እንዳልካችሁ ያው አለ አድሬሳችሁን ታስቀምጣላችሁ እዚህ ጋር። ዚፕ ኮዳችሁ ስልክ ቁጥራችሁ አለ ምናምን ነገር እሱን እናንተው ራሳችሁ ፊክስ ታደርጋላችሁ። ከዛ ላይ ጊፍት ካርዶችን ያው እዚህ ጋር ባዶ ስለሆነ ጊፍት ካርድ ይሄንን እዚህ ጋር ስትጫኑት ይመጣላችኋል። ጊፍት ካርዶቹን አንድ ባንድ ይደረድራችኋል ማለት ነው እዚህ ጋር። ሰው በጣም ቀላል ነው፣ ለአጠቃቀም የሚመች ነው። ምንም ወከባ ምናምን ነገር የለውም። በቃ ቀላል ነው። ከዛ ላይ እዚህ ጋር KYC ቬሪፊኬሽን አለ። ከዛ ላይ KYCውን እዚህ ጋር ቀደም እንዳልኳችሁ እንትን ትላላችሁ ማለት ወይ ምንድን ናሽናል አይዲ ነው፣ ድራይቪንግ ላይሰንስ ነው፣ ፓስፖርት ነው። እናንተ የሚመቻችሁን ታስገባላችሁ እዚህ ጋር። ፋይሉን ደቅ ታደርጋላችሁ። ሲምፕል። ከዛ ላይ እዚህ ጋር ለራሳችሁ ከዛ ላይ እዚህ ጋር ሲኪዩር ማድረግ አለባችሁ አካውንታችሁ ማለት ነው። በቃ እንዳሳያችሁ በጣም ቀላል ነው። አድመኒ ላይ ማድረግ ፈለግን አድመኒ ማድረግ ከፈለጋችሁ ለምሳሌ $50 ነው መግዛት የፈለጋችሁ ከዚህ ጋር 50 USDT በአንድ USDT እዚህ ጋር ያሳላላችኋል። ፊ ቻርጅ አለ እቺን ያስቀምጥላችኋል። ያው ከዛ ኮንቨርሽን አማውንት የሚል አለ እዚህ ጋር 9350 አለ። ዊልጌት 50 USD ነው ያልነው ማለት ነው። ከዛ ቶታል አማውንት አለ 10,504 ብር ማለት ነው ለ50 USD ማለት ነው። ሰው እዚህ ጋር እያንዳንዱን ነገር መጠቀም ትችላላችሁ። በባይናንስ ነው በእያንዳንዱ ነገር እንደናንተ ፍላጎት ነው የሚሆነው። በቃ ለእናንተ እንደሚመቻችሁ አድርጋችሁ እንትን ማለት ትችላላችሁ። ፕሮፋይላችሁን ግን መጀመሪያ ማስተካከል አለባችሁ። ሰው ፕሮፋይላችሁን ማስተካከል አለባችሁ። ፕሮፋይላችሁን በደንብ አድርጋችሁ ማስተካከል ትችላላችሁ። ከዛ ላይ ዳሽቦርዳችሁ ላይ ትሄዱና ካርዳችሁን ያሳያችኋል። በጣም ወሳኙ ነገር ነው። ልክ ዳሽቦርዳችሁ ላይ ስትሄዱ እንደዚህ ያመጣላችኋል በአማርኛ። ለመረዳትም በጣም ቀላል ነው። ምንም ውስብስብ ነገር አይደለም። እዚህ ጋር ሩሎች ያስቀምጣል። ቨርቹዋል ቪዛ ካርድ ለማውጣት የሚከተሉትን ደረጃዎች ይጠቀሙናል። የግሉትን ገጽ ላይ ያለውን አድመን የሚለውን ይጫኑ። ቀጥሎ የሚመጣውን ገጽ ላይ የሚፈልጉትን USDT መጠን ያስገቡ። እዛው እራሱ ስቴፕ ይሰጣችኋል እያንዳንዱን ነገር። እሱን ተጠቅማችሁ አካውንት ማለት ትችላላችሁ። ሰው ይሄ ነው የእናንተ እንትን ማለት ነው የእናንተ ካርድ። እዚህ ጋር 16 ዲጂቱን ያስቀምጥላችኋል እንደዚህ ማለት ይሄ ስሜ ነው። ኤክስፓየር አለ እስከ 2030 መጠቀም እንደምችል ያሳይ። የትኛው ካርድ የሚሰጣችሁ እንትን ነው እስከ 30 እንደዚህ በጣም እንትን ነው። ሌላው ነገር ደግሞ ሌላም ካርድ እዚህ ጋር ክሬት ኒው ካርድ ቅድም እንዳልኳችሁ በአንድ በከፈታችሁት አካውንት አምስት ካርድ መጠቀም ትችላላችሁ። 5 ካርድ በጣም ቀላል ነገር ነው። ይህንን ኦፖርቹኒቲ እንትን ማግኘት አትችሉም፣ ሌላ ቦታ ማግኘት አትችሉም። ይሄ ይኸውላችሁ የምነግራችሁ ማስታወቂያ አይደለም። እናንተ ራሳችሁ እንድትጠቀሙ እንድትጠቀሙበት ፈልጌ ነው እዚህ ጋር ሼር የማረጋችሁ ማለት ነው። ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክታውን መጫን እንዳትረሱ። በጣም ብዙ የምለቅላችሁ ብዙ ቪዲዮዎች አሉ። ከዛ ላይ እዚህ ጋር 16 ዲጂቱ አለ። ስገለብጠው ያለውን ነገር ያሳየ ሰው እዚህ ጋር 16 ዲጂቱን ያስቀምጣል። ያው አዲስ ስለሆነ አሁን ስለከፈትኩት እንደዚህ አድርጎ ነው የሚያስቀምጠው። 16 ዲጂቱን ያስቀምጠዋል። ከዛ ላይ እዚህ ጋር ቬሪፋይ ዩር አይዴንቲቲ ይላል። እሱን ማረጋገጥ አላችሁ። ምን ያህል እንዳስገባችሁ እዚህ ጋር ያሳያችኋል። ምንም አላስገባችሁም። ቶታል ትራንዛክሽናችሁን እዚህ ጋር ያስቀምጣል። ምን ያህል አድ እንዳደረጋችሁ ምናምን፣ ላስት ትራንዛክሽናችሁ ምን እንደሆነ እዚህ ምናምን እዚህ ጋር ያስቀምጣል። በቃ
በጣም ቀላል ነገር ነው። እናንተ ራሳችሁ ካርዳችሁን እዚህ ጋር እያያችሁ እዚህ ጋር እየተመለከታችሁ ማለት ትችላላችሁ። ሰው ትራንዛክሽን ላይ ስንገባ ትራንዛክሽናችሁን እዚህ ጋር ይደረድርላችኋል። አሁን ይሄ ምንም የተከፈተበት ስላልሆነ ምንም ስላልተጠቀምኩበት ምንም አይነት ትራንዛክሽን የለውም እዚህ ጋር ማለት ነው። እንደዚህ አድርጋችሁ መጠቀም የምትችሉት ይመስለኛል። ሌላው ነገር ደግሞ ማለት ነው ቢዝነስ መጀመር ፈልጋችሁ ምን መጀመር እንዳለባችሁ ግራ የገባችሁ ሰዎች ወይም ደግሞ በትንሽ ካፒታል በሎ በጀት ቢዝነስ መጀመር ፈልጋችሁ መስራት ፈልጋችሁ ምን መስራት ግራ የገባችሁ ሰዎች በጣም የተለያዩ የቢዝነስ አይዲያዎችን የቡና.com ላይ ቡና ማን ብላችሁ ሰርች ብታደርጉ ይመጣላችኋል። ወይም ደግሞ ሊንኩን ከስራ አስቀምጥላችኋል። የዚህንም ሊንክ አንድ ላይ አስቀምጥላችኋለሁ፣ ገብታችሁ መጠቀም ትችላላችሁ። የቡና.com ላይ ቡና ማን የተለያዩ ፒዲኤፎችን አስቀምጬላችኋለሁ። ለምሳሌ ቤት ለቤት ጸጉር፣ አሁን ለምሳሌ በዚህ ሰዓት አልተጀመረም። በጣም ብዙ የማውቃቸው አሉ ክላይንቶችን ቤት ለቤት እንዴት አድርገው ጸጉራቸውን እንደሚሰሩ የህፃናትም የትልቅ ሰውም የሴቶችም የተለያዩ ከፕራይቬሲ አንጻር ሊሆን ይችላል ከተለያዩ ነገሮች አንጻር ያው ካለመንቀሳቀስም ፍላጎት ላይመቻቸውም ይችላል። እንዴት አድርጋችሁ ቢዝነሱን እንደምትሰሩት እንዴት አድርጋችሁ እያንዳንዱን ነገር እዚህ ሀገር እዚህ በቃ ቤት ለቤት እየሄዳችሁ የተለያዩ ቪአይፒ የሆኑ ክላይንቶችን መያዝ እንደምትችሉ የሚያሳይ ፒዲኤፍ አስቀምጬላችኋለሁ። እሱን ማግኘት ትችላላችሁ። ሌላው ነገር ደግሞ በቃ የተለያዩ ይሄ ለምሳሌ አስጠኝ መሆን አሁን ክረምት እየመጣ ነው። አስጠኝ መሆን ከፈለጋችሁ ለ8ኛ ክፍል ለ10ኛ ክፍል ለ12ኛ ክፍል አስጠኝ ቤት ለቤት ቢዝነስ መክፈት ከፈለጋችሁ እንዴት የማስጠናት ቢዝነስን በዜሮ በጀት ማለት በዜሮ በጀት እንዴት መስራት እንደምትችሉ እያንዳንዱ ነገር አስቀምጬላችኋለሁ። ፒዲኤፍ ላይ ያለ ገብታችሁ ማግኘት ትችላላችሁ። የቡና.com ቡና ማን ብላችሁ ብትገቡ ታገኙታላችሁ። ወይ ከስር ሊንኩን አስቀምጣላችኋለሁ ገብታችሁ ማየት ትችላላችሁ። ሌላ ለምሳሌ የሻማ ቢዝነስ በጣም ብዙ ሰዎች የሻማ ቢዝነስ መጀመር ፈልገዋል፣ ግን እንዴት እንደሚሰራ አያውቁም። ምን አይነት ዋክስ መጠቀም እንዳለባቸው፣ ምን አይነት ማቴሪያል መጠቀም እንዳለባቸው፣ ምን አይነት የሚፈልጉት ሻማ ምን አይነት ጠረን እንዲኖረው በቃ የሚፈልጉትን ነገር እያንዳንዱ ነገር እዛ ላይ ግልጽ አድርገን አስቀምጠንላችኋል። ገብታችሁ ማግኘት ትችላላችሁ። የምትፈልጉት ከፈለጋችሁ ራሳችሁ እየሰራችሁት ከፈለጋችሁ ደግሞ ሰው ቀጥራችሁ ማሰራት የምትችሉትን ቢዝነስ ነው እዚህ ላይ ያመጣንላችሁ። ከስር ሊንኩን እናስቀምጥላችኋል። ገብታችሁ ቼክ አድርጉ። ይህንን ቻናልን ፎሎ ማድረግ እንዳትረሱ። አሁን ፎሎ ባታደርጉ ትንሽ ቆይታችሁ እርግጠኛ ነኝ ፎሎ ማድረጋችሁ አይቀርም። ሰው ማስተር ካርድ እነዚህ መጠቀም የምትችሉት ይመስለኛል። የተለያዩ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።